በእነዚህ ደግሞ እናያለን። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር እንዲሆን እመኛለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ከመጣችሁ አይቀር ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ያስተምራል ብላችሁ ካሰባችሁ ደግሞ ሼር በማድረግ ቻናሉ እንዲያድግ አበረታቱኝ እላለሁ። ዛሬ አንድ ሐሳብ ይዤላችሁ መጥቻለሁ። ይሄም ሐሳብ ምንድነው? ብዙ ጊዜ የራሳችን የሆነ ነገርን ለማድረግ እናስብና ወደ ኋላ የሚያስቀሩን ብዙ ነገሮች አሉ። በጣም ብዙ ነገሮች፣ እውነቱን ስንነጋገር ማለት ነው። በተለይ በውጭ ሀገር ያላችሁ፣ በተለይ በአረብ ሀገር ላላችሁ መልእክቴ እንግዲህ ይድረሳችሁ። ምንም ነገር እውነት ለመናገር ካላችሁ ላይ ማካፈላችሁ፣ ካላችሁ ላይ መስጠታችሁ እናንተን ትልቅ ያረጋችኋል። አሁንም ብዙ ጊዜ የቤተሰቦቻችሁን ህይወት ለመለወጥ የምታረጉት ጥረት በጣም ነው ማበረታታው። እውነት ለመናገር እንደው ብዙ አሁን ባለው ደረጃ ባይኖር ኖሮ ብዙ እናትና አባት በጣም ከፍተኛ ችግር ውስጥ፣ ከፍተኛ ረሃብ ውስጥ፣ ከፍተኛ ስቃይ ውስጥ ይገባል ብዬ አስባለሁ። ኢትዮጵያ ውስጥ ማለት ነው። እና እናንተ ደግሞ ያንን በደንብ አድርጋችሁ ቤተሰቦቻችሁን ሁላ በመርዳት የኢትዮጵያን ሙሉ ለሙሉ ችግሯን ማላቀቅ ባይቻልም የተወሰነ ፐርሰንቱን በደንብ አድርጋችሁ እየረዳችሁ እህት ወንድሞቻችሁን እያገዛችሁ ትገኛላችሁ። እግዚአብሔር አሁንም መልካም ነገር፣ መልካም ለቤተሰብ ለሀገር ብዙ ጥሩ ስራ እንደምትሰሩ አሁንም እግዚአብሔር ያግዛችሁ ለማለት እወዳለሁ። ለምን እናንተ እንደ ሻማ እየቀለጣችሁ ቤተሰቦቻችሁን ከችግር፣ ከሰቆቃ፣ ከረሃብ የምታድኑ ናችሁ። የሀገራችሁን ህዝብ በሙሉ ማጠቃለል ማለት ይቻላል ማጆሪቲው በድህነት አዘቅት ላይ ያለ ስለሆነ ማለት ነው። እና በምታረጉት ነገር በእውነት ለመናገር በጣም ላበረታታችሁ እወዳለሁ። ማንም ሰው እንደናንተ ያን ያህል ቤተሰቡን አያግዝም። አረብ ሀገር እንዳለ ኢትዮጵያዊ ቤተሰቡን የሚረዳ ከችግር ወንድም እህቱን የሚያስተምር እኔ የትም አውሮፓ አሜሪካ ብትጠሩልኝ ከአረብ ሀገር የበለጠ የኢትዮጵያን ህዝብ የኢትዮጵያን ቤተሰብ እናትና አባት ተሸክሟል ብዬ አላስብምና እግዚአብሔር ያግዛችሁ። ለምታረጉት ነገር ሁሉ ጊዜ እሱ ይቆምላችሁ። እንዲሁም ብራቸውን እየተበሉ ባላገኘን ብለው ጓደኛ አገኘን፣ ሐሳቤን የሚረዳ አገኘ ብላችሁ በምታረጉት ነገር ገንዘባቸውንም የሚበሉ የዛና እህል እንዳሉ ሁላ ማለት ነው። እና ወገኖቼ በምታረጉት ነገር በጣም ሳመሰግናችሁ፣ ግን ለራሳችሁም እንድታቆበት በዚህ አጋጣሚ ልመክራችሁ እወዳለሁ። ምክንያቱም ነገ ከህይወት ጋር የምትጋፈጡት እናንተ ናችሁ። ነገ ህይወትን ለመኖር ስትጀምሩ ባሳለፋችሁት ነገር መጸጸት አለባችሁ ብዬ አላስብም። ምክንያቱም እግዚአብሔር አንዳንዴ እድል ይሰጣል። በቃ እድል በሚሰጣችሁ እድል ማገዝ የምትችሉትን አግዛችሁ፣ መርዳት የምትችሉትን ጎን ለጎን ራሳችሁን እየተዋችሁ ብድር እየተበደራችሁ እየላካችሁ ወር ሲመጣ እከፍላለሁ ብላችሁ የምትሰጡት እንደዛ ከምታረጉት ነገር መቆጠብ አለባችሁ። ግዴታ ለራሳችሁ ማስቀመጥ መቻል አለባችሁ፣ ግዴታ። ምክንያቱ ምንድነው? ያላችሁን መካፈላችሁ መልካም ሆኖ ሳለ ነገር ግን እናንተ ነገ ከህይወት ጋር ነገ ከኑሯችሁ ጋር
ፋይት በምታረጉበት ጊዜ ብዙ አስቀምጣለሁ ብላችሁ ያሰባችሁትን ወደ ወላጆቻችሁ ወይም ደግሞ ወደ ዘመድ ወደ ቤተሰብ ሰጣችኋል እና ምንድነው የሚተርፋችሁ? ጸጸት ውስጥ እንዳትገቡ በወር ውስጥ ያገኛችሁትን ነገር እዛ አገር ላይ ከምታወጡት ጎን ለጎን ለራሴ ብላችሁ እንደ ግዴታ ገንዘብ አስቀምጡ። በቃ ይሄ የማይነካ በቃ ማትደራደሩበት ማለት ነው። ለምን? ብሩም ያልቃል። ነገ የሰጣችሁትም ሰው ከፍ አይልም። ህይወቱን እንደገና ሌላ የሚሰጠው ሰው ጋር ይሄዳል። ገባችሁ አይደል? እናንተ እንዲሁ በዜሮ እንዳትቀሩ የራሳችሁ የሆነ ነገር በቃ እኔ በሉ በዚህ ጊዜ ይሄንን አህል ብር አስቀምጬ ይሄንን ነገር አረጋለሁ። መሬት መግዛት ካለባችሁ እኔ ገጠር ውስጥ ይሁን በቃ አንድ ነገር አሁን ድሮ ገጠር ነው እንደዚህ ነው የሚባሉ ቦታዎች አሁን እውነት ገጠር ናቸው? ከጊዜ በኋላ ያ ያረጋችሁት ነገር በቃ ዳይመንድ በሉት ጫካ ውስጥ ለምን አይሆንም? በቃ የገጠር ለምን አይሆንም? አንድ ነገር የተወሰነች በተለይ መሬት በተለይ የሆነ የምታርፉበት የማያሳቅቃችሁ አንድ ነገር አድርጉ። መሬት ግዙ። መሬቱን ዛሬ ብትገዙ ባላችሁ ነገር መሰረት ምናምን አውጥታችሁ ነገ በምትሰሩት ነገር እንደገና ታግዛችሁ ያንን ቦታ እንኳን ሽጠን ሌላ ቦታ እንሂድ ብትሉ እንግዲህ የዛሬ አመት እንዴት እንደሆነ የዋጋ ሁኔታ ታውቁታላችሁ። ስለዚህ የሆነ ነገር በቃ ምንም አትደራደሩ በዚህ ዙሪያ ማለት ነው። ገጠርም ቢሆን የሆነ የምትሰሙት ነገር ህጋዊ የሆነ ነገር የጨረቃ ቤት የምናምን ሳይሆን ትክክለኛ በቃ በህጋዊ የሆነ መንገድ ያለ አንድ ነገር ለራሳችሁ እንደ ግዴታ ብላችሁ አድርጉ። ይሄ በተለይ በሶሻል ሚዲያ ላይ በተለይ በቲክቶክ ውስጥ ላይ እየገባችሁ የኢትዮጵያን ህዝብ እናንተ ረርታችሁ ቤተሰቦቻችሁን እንኳን የምትፈልጉት ቦታ አድርሳችኋል። ረርታችሁ ማንንም አትጨርሱትም። ገባችሁ? በምትሰሙት ልባችሁ ይነካል። አዎ እናንተ እየበላችሁ እየጠጣችሁ ሌላው እንዲራብ አትፈልጉም። እውነት ነው። ግን ያናህል ለሰው መድከም አይጠበቅባችሁም። ለሰማችሁት በሙሉ መርዳት አይጠበቅባችሁም። እንደኔ አመለካከት ማለት ነው። ያንን ብልጠት ያገኛችሁት አይመስለኝም። እንደዛ አይነት ብልጠት የላችሁም ብዙዎቻችሁ ማለት ነው። የዋህነት ያጠቃችኋል። ዛሬ አክስታችሁ ትደውላለች፣ ነገ አጎታችሁ እንዲህ ልገዛ ብዬ ኮንዶሚኒየም ልግዛ ብዬ ገንዘብ አነሰኝ እንዲህ ልበል ብዬ እንዲህ እና ሁሉም የራሱ አምላክ አለው እኮ። እናንተ ብቻ ስለወጣችሁ ከሀገር ስለወጣችሁ እየሰራችሁ ገንዘብ ስላገኛችሁ እናንተን ተማምኖ አይደለም ያ ሰው የተፈጠረው። ግዴታ አለ ብዬ የማስበው እኔ ለእናት ለአባት አስፈላጊ ከሆነ ለእህት ለወንድም እሱንም የሚማሩ ከሆነ ትምህርታቸውን ነገ አንድ ቦታ እንዲደርሱላችሁ ከወላጆቻችሁ ራስ እንዲወርዱ ማገዝ የምትችሉትን በአቅማችሁ እዛም ሀገር ላይ ሆኖ ያለ እህታችሁ ኃላፊነት አለበት። እናንተ ብቻ አይደላችሁ። ገባችሁ? እናንተ የምታገኙትን ገንዘብ በኢትዮጵያ እያሰባችሁ ስለምትልኩት ምንም ላይ መስላችሁ ይችላል። ግን ዞሮ ዞሮ ከናንተው ነው የሚጎድለው ማለት ነው። በዚህ ላይ ምንም አትደራደሩ። የምትችሉትን እንጂ የማትችሉትን ነገር ለማድረግ አትሞክሩ በዚህ ዙሪያ ላይ ማለት ነው። ያላችሁን ግን የተወሰነ ለናንተ በቃ የማይቀር በወር ቁጭ የሚል ከምታገኙት 80 60 70 በመቶ የናንተ መሆን መቻል አለበት። የቀረውን ግን 20ውን በማንኛውም ዙሪያ ያለ ሰው የተቸገረ ሰው ካለ እሱን ማገዝ እግዚአብሔርም የሚወደው ነገር ነው። እዛ ላይ ማረግ ትችላላችሁ። ግን ቆይ የዛሬ ወር ይሄንን ላርግበትና በሚቀጥለው ወር እንዲህ ያላችሁ እያለ ብትታመሙስ? እንዲህ ያላችሁ እያለ ወደ ሀገራችሁ ብትገቡስ?
አስባችሁታል? ስለዚህ የዛሬ አምላክ የሰጣችሁን ቀን አክብራችሁ ስራችሁን በትክክል ሰርታችሁ የራሳችሁን ህይወት መጀመሪያ አድኑ። ለምን የራሳችሁን ህይወት ልትቀይሩ ነው የሄዳችሁት እንጂ የሌላውን ህይወት ልትቀይሩ አልሄዳችሁም። ይሄንን ለራሳችሁ አሳምኑት። እውነት አትሞኙ። ሌላው ነገር ደግሞ ጓደኛ ፍቅረኛ አገኘው ብላችሁ እምትሞኙ ልጆችን እዚህም ላይ ጠቆም ለማድረግ እወዳለሁ። ምንም ነገር ቢሆን ሰው በተለያየ መንገድ ይገናኛል፣ ይሄ ግልጽ ነው። ብዙዎቹ ግን በአሁን ሰዓት በጣም ብዙ ወንዶች ለማለት ትንሽ ቢከብደኝም በጣም ማጆሪቲው ሶሻል ሚዲያ ላይ ቁጭ ብሎ ራሱን አሳምሮ ሰውነቱን አሳምሮ ጉልበቱን እየጠገነ አረብ ሀገር ያሉ ሴቶችን እየቀፈለ የሚኖር በጣም የተመታ ትውልድ ተፈጥሯል። እውነቴን ስነግራችሁ ሁላችሁም ታውቃላችሁ። በቲክቶክ እየገቡ ይተዋወቋችኋል፣ ልባችሁን ይበሏችኋል። አለነሱ ሰው የለም ትላላችሁ፣ ታምናላችሁ። ይሄን አርጊልኝ ይሄንን በቃ በፍቅር ሙድ ነው የሚገቡት። ሲገቡ ያንን ይሏችሁና ከዛ ብር ትልካላችሁ። በቃ ይሄ የኔ የተለየ ነው። ሰምታችኋል እኮ ከአንድም ሺህ ጊዜ የሚሆን ሰው ተበላ ከአረብ ሀገር ምናምን ሁል ጊዜ። እስቲ ለምን ሌላ ዓለም ላይ ያለ ሰው ለምን አይበላም? እውነቱን እንነጋገር ሲባል ማለት ነው። ለምን ሌላው አውሮፓ፣ አሜሪካ፣ የትም ዓለም ኤዥያ፣ የትም ያለ ቢሆን ለምን፣ እንዴት፣ ወዴት፣ ምክንያቱ ብሎ ይጠይቃል። እናንተ እናቴን አሟት መንጃ ፍቃድ ላወጣ ብዬ የሆነ ነገር ጎሎኝ እንደዚህ ብዬ ወደዛ ብዬ ሲላችሁ በሐዘኔታ በቃ ምን ችግር አለ ይሄንን እናርጋ ይሄንን እንዲህ ልሸፍንለትና አትሞኙ። አሁን ማጆሪቲው ሴት አረብ ሀገር ያለ በተለይ ለማስተዳደር ወንዶቹ ለማስተዳደር እያቃታቸው እዛ ኢትዮጵያም እያላችሁ ተጋብታችሁ ወደ አረብ ሀገር ሂጂ እያሉ ሚስቶቻቸውን የሚገፉ ስንቶች ናቸው? እየሰማችሁ ነው መቼም። እውነት ተማሩ። እኔ በጣም ሳስበው ራሱ በቃ ዝግንን ይለኛል። አንድ አካሉን ሚስቱን አረብ ሀገር ሄዳ ሸቅላ አምጥታ የነሱን ህይወት እንድትመራ ብዙዎቹን አልሰማችሁም? ሀቢባ ቤት ሂዱ፣ ቲክቶከሯ ሀቢባ ቤት ማአት ታሪክ ለጆራችሁ ዝግንን የሚል ታሪክ ትሰማላችሁ ቁጭ ብላችሁ እዛ ውስጥ ማለት ነው። እና ሞኝነት ይቅርባችሁ፣ ሞኝ አትሁኑ። ቆዳችሁን አጠንክሩ፣ ውስጣችሁን አጠንክሩ፣ በራሳችሁ ተማመኑ። ጊዜ ሊያስጨንቃችሁ ይችላል። መቼ ነው እኔ ማገባው? ሌላ ደግሞ እዛው ያለ ወይ ሲወልድ ወይ ሲያረግዝ ወይ ምናምን ወይ ወንድ አለው ሲለው ምናምን ትሰማላችሁ። ከዛ ውስውስ ትሉና እኔስ እስከ መቼ ምናምን ቀን አለው። በቃ ወስነሽ ነው ሁልሽ የሚወጣሽው። አላማ ብለሽ ህይወቴን ልቀይር እንጂ ወንድ ልቀይር ወንድ ሊያዝ ብለሽ አልወጣሽም ካገርሽ። አላማ ደግሞ ሁልጊዜ ራዕይ የሌለው ሰው መረን ነው ይላል ራሱ መጽሐፍ ቅዱስ። ራዕይ የሌለው ህልም የሌለው የሆነ ታርጌት የሌለው ሰው መረን ነው። በቃ በህልም ባሰበው ነገር ጸንቶ እስከ መጨረሻው ማይሄድ መረን ይለዋል መጽሐፍ ቅዱስ ራሱ። እና ሳትሞኙ ራሳችሁ ላይ ትኩረት ሰጥታችሁ ጤናችሁን እየጠበቃችሁ ከዛ አገር የሄዳችሁበትን ጊዜያችሁን በዚህ ጊዜ እመጣለሁ፣ በዚህ ጊዜ እሄዳለሁ፣ ይሄንን አረጋለሁ፣ ይሄንን እሰራለሁ ያላችሁትን ነገር ጥንቅቅ አርጋችሁ ሰርታችሁ ለራሳችሁም ሳትጎዱ። ለምን ነገ እህት ወንድም ራሱ ምን አረግሽልኝ አንቺ ምን አረግሽልኝ ለራስሽ እንዲህ ስታረጊ ለከሌ እንዲህ ስታረጊ እስቲ እነሱ ይርዱሽ ነው የሚልሽ። እውነት በቃ ወንድም ቢሆን እንደዛ ምትራሩላቸው እህት ወንድሞች ራሱ ቢኖሯችሁ ነገ ለናንተ ያን ያህል ኬር የሚሰጣቸው አይደሉም። አትሞኙ እላለሁ። እና ጥንቅቅ በሉ። በየቦታው የሚያጨረብራችሁን
በተለይ በወንድ ዙሪያ ይሄንን ልግዛልሽ፣ መሬት ልግዛልሽ፣ እኔ ያለውሽ በሌለ እትትትትትት እየገቡ እነሱ ሰውነታቸውን እያሳመሩ ስፖርት እየሰሩ ወንዱ ደረቱ ቢሰፋ በቃ እንዲ እንትን ፉልል ብሎ ቢታይ ምን ይሰራልሻል? ጭንቅላቱ ባዶ ሆኖ ያንቺን ገንዘብ ለሌላዋ ነገ ለሚያገኛት እኔ ያገኘው እኔ የሰራውት ነው ብሎ ለሚያበላበት አንቺ የምን የገንዘብ እንትን ትሆኛለሽ? ገንዘብ ማግኛ ለምን ትሆኛለሽ? በቃ ምን የተለመደ ነው እነሱ አረብ ሀገር እንዲየሆኑ ምናምን ነገር የሚባለው ለምን እንዴ? ራሳችንን ጠንቅቀን ማወቅ አለብን። አላማችንን ጠንቅቀን አውቀን ህይወታችንን መምራት ሁልጊዜ። ከዛ ምንድነው የምትሆኙ? ቤተሰብ እዛ ጋር ብርሽን ጨርሷል፣ ለቤተሰብሽ ረድተሻል። በቃ ወደ መጨረሻ ሲጠርብሽ እድሜሽም እየገፋ ምን እያለ ተስፋ እየቆረጥሽ ስትመጪ አገሬ ልግባት ያለሽ ያሽውን ይዘሽ አገርሽ ስገቢ አገርሽ ሌላ ዓለም ሆኗል። አንቺ ያሹ ገንዘብ ለምንም የማይሆን ይሆናል፣ ዋጋ በየጊዜው እያጣ ስለሆነ ማለት ነው። ከዛ በኋላ ይሄን ሰርቼ እንኳን ብትይ አትችይም፣ ተመልሰሽ የምትመጪ ትሆኛለሽ። ጉልበትሽን ዝብዝብ አርገሽ 20 ዓመት የነበረሽን 40 ዓመት እየሆንሽ ምንም ላይፍ ሳታይ ከምንም ጋር ምንም ራስሽን ዘና ብለሽ ወጣትነትሽን ሳታሳልፊ ጊዜሽ ያበቃል። ከዛ በሽታ እርፍ ደግሞ ሲባል በቃ አእምሮሽም ያን ያህል ሞቲቬሽንም አይኖርሽም። አገርሽ ልግባት ያለሽ መስራታችም ከቤተሰብ ይጀምራል። ምንድነው ተንቀሳቀሽ እንጂ ወይ ተመልሰሽ ሂጂ ይመጣል። እና ያ ሁላ ጸጸት ውስጥ እንዳትገቡ ጥንቅቅ አርጋችሁ ራሳችሁ እወቁ። የምታረጉትን ጥንቅቅ አርጋችሁ እወቁ። ፍቅረኛም ቢያምራችሁ አገራችሁ ላይ በአይን የሚታይ በእጅ የሚዳሰስ ሰው ጋር ሄዳችሁ ተዋውቃችሁ ህይወታችሁን ምሩ። እንደዛ እያረጋችሁ በሶሻል ሚዲያ ለምታውቁት ሰው ገንዘብ እየላካችሁ ሁሌ ነው የሚወራው። ይሄ አዲስ ነገር የለውም። ምን ያው እንደው ላንሳው ብዬ ነው። ጨርሳችሁ ከዛ እንዲያርጉኝ እንትን ውስጥ እስክትወጪ ራሱ ዘመን ያልፍብሻል። አምኜው እንዲህ ተፈጥሬ ስትይ ራሱ ጸጸቱ ስለማይለቅሽ ሌላው እንዳታምኝም እድሜሽን ከአመት ዓመት እያስበላሽ ሌላ ሰው ሲመጣ ራሱ ሌላ ምናልባት ንጹህ ሰው ሆኖ ትክክለኛ ፍቅር ኖሮት የሚመጣን ሰው ራሱ ሪጀክት እያረግሽ ሰው ሳታምኝ በቃ በጣም ነው ብዙ ነገር ነው የምትቸገሩት። እናም እስከ መቼ ራሳችሁን መርምሩ፣ ራሳችሁን እወቁ፣ ልጅነታችሁን ተጠቀሙበት፣ ጊዜያችሁን ተጠቀሙበት። ለማንም ብላችሁ ራሳችሁን አታጥፉ። ለማንም እውነት ራስ ማጥፋት ነው እኔ የምለው። ምክንያቱም ምንድነው ለራሳችሁ ብላችሁ ተወጡና ለሰው ነው የምትሆኑት። ያ ሰው ደግሞ ለእናንተ ሁሉ ጊዜ ደልቶት መኖር ነው የሚፈልገው። ማንም ሰው እህትሽም ብትሆን ያማረ ስልክ ዛሬ ስልክ ምናምን ጠፋብኝ ምናምን ትልሻለች። የሷን ስልክ ስትሰጪ ትኖሪያለሽ። ነገ ሄደሽ አንቺ ስልክ ቢያልቅብሽ የሚሰጥሽ አለ ወይ? እና ንቅት በሉ፣ እውነት ንቅት በሉ። አእምሯችሁን አሰሩት። ሁልጊዜ በእናንተ የተነሳ ሁልጊዜ መከራ አንስማ። በተለይ አረብ ሀገር ባላችሁ እህቶቻችን የሀገር ኩራት ናችሁ። ማጆሪቲው እውነት ለራሳችሁ ሳትኖሩ ለቤተሰብ የምትኖሩ ናችሁ። ግን በልክ አርጉት፣ ህይወታችሁን ምሩ። በልክ አርጋችሁት የራሳችሁንም ህይወት ጎን ለጎን እንደዛ ከሆነ እኮ እናንተም አትጎዱም። ቤተሰቦቻችሁም በእነሱ ምክንያት እንዲሆኝ አትሉ። ገባችሁ? እነሱም በስርዓቱ ህይወታቸውን ይኖራሉ፣ እናንተም በስርዓቱ ህይወታችሁን። ከዛ ብልጥነሽ ገንዘብሽን ትይዣለሽ፣ የሆነ ነገር ትገዣለሽ፣ የራስሽን ነገር ትሰሪያለሽ፣ በስምሽ ሁሉን ነገር ታረጊያለሽ፣ ምንም ነገር አትከስሪም። በቃ እንደዛ ትሆኛለሽ። በየዋህነት ብዙ ነገር አጣችሁ እና ንቅት በሉ እላለሁ።